እዚች ዓለም ላይ በጣም ጥሩ የሚባል ህይወትን እንዳትኖሩ የሚያደርጓችሁ በጣም ብዙ ነገሮች አሉ። አደገኛ ከምትባል ዓለም ውስጥ እየኖርን ነው። ስለዚህ ጥበብ አለኝ ብላችሁ ብቻ ልትቀመጡ አይገባም። ጥበብ ቢኖራችሁም ልትጠነቀቁ ይገባል። እንድትጠነቀቁም የምፈልገው ከነዚህ ደድሊ ከምንላቸው የአቲቲዩድ ዲዚዞች ነው፣ የአመለካከት በሽታዎች ማለት ነው። አንድ ሰው ህይወቱን ማመሰቃቀል የሚፈልግ ከሆነ እነዚህን ቢከተል ብዬ አስባለሁ። ነገር ግን ህይወቱን ማስተካከል የሚፈልግ ከሆነ ከነዚህ መራቅ አለበት። እኔም እንደናንተ ከምን አይነት አስተሳሰብና አመለካከት መራቅ እንዳለባችሁ እነግራችኋለሁ። የሚያስገርመው ነገር እነዚህ ገዳይ የሚባሉ ነገሮች እንዳለ በዕለት የምናደርጋቸው በማወቅም ሆነ ባለማወቅ የምንደጋግማቸው ነገሮች ናቸው። ስለዚህ ምናልባትም ህይወታችንን በራሳችን እጅ እያጠፋን ይሆን? እነዚህን ነገሮች አሁንም ይዘን በህይወታችን የምንቀጥል ከሆነ የምንጀምረው ነገር እንዳለ አንድ ባንድ እየተስተናከለብን ይመጣል። እነዚህ የሚያሰናክሉ ነገሮችን እንዴት መመልከት እንደምንችል፣ እንዴት ልብ ማለት እንደምንችል እንመለከታለን። እንዴት ከነዚህ መራቅ እንዳለብንም እናያለን። ይህንንም ትምህርት ለማስተማር ትክክለኛው ሰው እኔ ነኝ ብዬ አስባለሁ። ምክንያቱም በህይወቴ በደንብ ሰፈር ያረኩበት የተሰቃየሁበት ነገር ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እና ላይክ በማድረግ ቪዲዮውን ይጀምሩት። ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። ስለዚህ አሁን እናንተ እየተፈተናችሁበት ያላችሁት ነገር በደንብ ቀመሸው ያለፍኩበት ነገር ስለሆነ ምን አይነት ነገር አድርጌ ከዚህ ህይወት ልወጣ እንደቻልኩ በተጨማሪም እናንተ እንዴት አድርጋችሁ ልትወጡ እንደምትችሉ መፍትሄዎችን ይዤላችሁ መጥቻለሁ። ስለዚህ እነዚህ ምንድናቸው ብያችኋለሁ። አቲቲዩድ ዲዚዝ ወይም የአመለካከት በሽታዎች ማለት ነው። የመጀመሪያው ኢንዲፈረንስ ይሰኛል። አንዳንዶች እንደ ጥሩ ኳሊቲ ይመለከቱታል። ጥሩ የሚሆንበት ቦታ አለ፣ መጥፎ የሚሆንበትም ቦታ አለ። እኔ ደግሞ መጥፎ የሚሆንበትን ቦታ ላይ የማሳወቅ ግዴታ ላይ ስለሆንኩኝ እሱን እነግራችኋለሁ። በምንም አይነት መስሪያ ቤት ላይ ስሩ፣ በምንም አይነት የስራ ሙያ ላይ ሁኑ፣ እናንተ የምትሰሩትን ነገር ከልባችሁ ልትሰሩት ይገባል። ኢንዲፈረንስ ማለት ልክ እንደሰለቸው ሰው መስራት ማለት ነው። አለ አይደል? በቃ እግር መንገድን ልኑር ብሎ እንደሚያስብ ሰው ነው። ልክ ንፋስ እንደሚያንቀሳቅሰው ቅጠል ነው። አሁን የዚህ ችግር ምንድነው ካላችሁን፣ ድሪፍት እያረጋችሁ የተራራ ጫፍ ላይ ልትደርሱ አትችሉም። ንፋስ ወስዶ የሚፈልግበት ቦታ ላይ ያስቀምጠኛል ካላችሁ ተሳስታችኋል። ልትወርቁ ልትፈጠፈጡ ግን ትችላላችሁ። ወደ መስሪያ ቤት ጧት ስትሄድ ምንም እኮ ሞራል የለም፣ አለቃዬ ደሞዜን እንዳይቆርጥብኝ ብዬ ነው የምገባው ካላችሁ እንግዲህ ምንም አይነት ነገር ሊያድናችሁ አይችልም ማለት ነው። ኢንዲፈረንስ የሚባለው ይሄ ነው። ቃሉ በአጠቃላይ የሚያመለክተው ምንም ነገር ይፈጠር ደስተኛም አትሆኑም፣ አታዝኑም፣ መሀል ላይ ናችሁ። ምንም አይደንቃችሁም፣ አደነግጡም። ነገር ግን ኢንዲፈረንስ በስራ ባህሪ ስንመለከተው ለራሳችሁ ምንም አይነት የሚያነሳሳችሁ የለም። ይህንንማ ዛሬ ሰርቼ እንዲህ አድርጋለሁ የሚያስብላችሁ ነገር የለም ማለት ነው። ስለዚህ ጂም ሮል ካንተ ምን እንማር ካላችሁኝ፣ በምታደርጉት በምንም አይነት ነገር ውስጥ ሁሉንም ነገራችሁን አውጥታችሁ መስጠትን ልመዱ። ምንም አይነት ስራ ስሩ፣ ሙሉ አቅማችሁን እዛ ላይ ልታወጡ ይገባል። ይህ የምትደራደሩበት ነጥብ መሆን የለበትም። ይህን ስታደርጉ ለእናንተ ሁለት ጥቅም ይዞላችሁ ይመጣል። የመጀመሪያው ሙሉ አቅማችሁን አውጥታችሁ እየሰራችሁ ስለሆነ ምናልባትም ያ ትክክለኛው በር ነውና እናንተ ብዙ እድሎች እያገኛችሁ ትመጣላችሁ። ነገር ግን እንደ አጋጣሚ ሆኖ በህይወታችሁ የምትሰሩት ነገር ለእናንተ ያልሆነ ቢሆን ሙሉ አቅማችሁን አውጥታችሁ እዛ ነገር ላይ በመስራታችሁ የተነሳ ቶሎ ከዛ የተሳሳተ መንገድ መውጣት እንዳለባችሁ ትገነዘባላችሁ። ምክንያቱም ይህ ነገር መቀጠል እንደሌለበት ወይም የለበትም የሚለው ነጥብ ላይ ትደርሳላችሁ። ለምን? ሙሉ አቅማችሁን አውጥታችኋል። ሙሉ አቅማችሁንም አውጥታችሁ የመጣውንም ውጤት ስትመለከቱት አይ ከዚህ በኋላ በቃኝ፣ መንገድ መቀየር አለብኝ ብላችሁ አዳዲስ መንገዶችን መጀመር ይጠበቅባችኋል። የበለጠ በተሳሳታችሁ ቁጥር የበለጠ እየተገነዘባችሁ ትመጣላችሁ። ለእናንተ የሆነውን መንገድና ያልሆነውን ትለያላችሁ ማለት ነው። ቅዠቱ የሚጀምረው የቱ ጋር ነው? ራሳችንን የምንዋሸው ምን ብለን ነው ካላችሁ፣ በአይምሯችን ሁሌም ቢሆን የምናስበው ነገር ይኖራል። ጥሩ ስራ ባገኝ ኖሮ እኮ ሙሉ አቅሜን እዛ ላይ አወጣ ነበረ ትላላችሁ። ምናልባትም አሁን የምትሰሩትን ስራ ስላልወደዳችሁት፣ ስላልፈለጋችሁት ሙሉ አቅሜን ማውጣት የለብኝም
ወይም አልፈልግም ብላችሁ ቁጭ ብላችኋል። ይህ መንገድ አያዋጣችሁም እላችኋለሁ። ወደ ሁለተኛው ደግሞ ስናልፍ ኢንዲሲሽን መወሰን የማይችል ሰው በህይወታችሁ አጋጥሟችሁ ያውቃል? ሁሌም ቢሆን ከአእምሮ ጋር ግብ ውስጥ ያለ ይህ ነገር ለኔ ይወጀኛል ይልና ትንሽ ቆይቶ ደግሞ ቆይ እስኪ ይህን ነገር ድጋሚ ላስብበት ይላል። አብዛኛውን ጊዜ ቶሎ መወሰን የማይችሉ ሰዎች በጣም ፈሪ የሆኑ ሰዎች ናቸው። ምክንያቱም ምን እንደሚፈጠር ስለማያውቁ ነው መሀል ላይ መቆም የመረጡት። ምንድነው እዛ ጋር ቆሞ የሚጠብቀው ብላችሁ ልብ ካላችሁ፣ የሚሰራውን ከተመለከታችሁ ይሄ ነገር ቢሳሳትስ፣ ይህንን ከወሰንኩና በዚህ ምርጫ ከወሰንኩ በኋላ የሆነ ነገር ቢፈጠርስ ብሎ ይፈራና ቆይ እስኪ ትንሽ ጊዜ ላስብበት ይላል። የሚያመነታ ሰው ብላችሁ ያዟቸው። ታዲያ ጂም ሮል ለእንደዚህ አይነት ሰዎች ምን አይነት ምክር አለ ካላችሁኝ፣ ትክክለኛም ሆነ ትክክለኛ ያልሆነ ውሳኔ ብትወስኑ ይሻላችኋል። ቅድም እንደነገርኳችሁ ነው። ትክክለኛ የሆነ ውሳኔ ከሆነ እናንተ በውሳኔያችሁ ደስተኛ ትሆናላችሁ። ትክክለኛ ያልሆነ ውሳኔ ከሆነ ቶሎ በመወሰናችሁ የተነሳ የተሳሳተ መንገድ ላይ እንዳላችሁ ትገነዘባላችሁ። ቶሎ መገንዘባችሁም ደግሞ በጥሩ ውሳኔ እንድትወስኑ፣ ቀጣዩን ውሳኔ እንድትቀይሩ ያደርጋችኋል። የሰው ልጅ ዝቅ ያለ ቦታ ላይ ቁጭ አለ የሚባለው ፈሪ ሲሆን ነው። ይህ ነገር እንዳይፈጠር ብዬ ፈራው ብላችሁ ቁጭ ስትሉ ወይንም ደግሞ ቢዝነስ ለመክፈት አስባችሁ አይ ብከስርስ ብላችሁ ስትቀመጡ ዝቅተኛ ማንነታችሁን ተላብሳችኋል ማለት ነው። በህይወታችሁ አጓጊ ወይም ደግሞ ኤግዛይትድ የሆኑ ነገሮች እንዲሞላ ከፈለጋችሁ፣ አድቬንቸር ያለበትን ህይወት መኖር የምትፈልጉ ከሆነ ግዴታ ቶሎ መወሰን አለባችሁ። በህይወት ብዙ ነገር የምታዩት ብዙ ውሳኔዎችን እየወሰናችሁ ስታልፉ ነው። አልወስንም ብላችሁ ቆማችሁ ማለት በህይወት አልንቀሳቀስ ብሎ እንደመቆም ማለት ነው። ስለዚህ ብዙ ውሳኔ ወስኑ ነው የምላችሁ። ብዙ ውሳኔ ስትወስኑም ታዲያ ትሳሳታላችሁ። ይህ በጣም ግልጽ ነው። ስትሳሳቱ ግን ቢያንስ ኤክስፔሪየንስ ይኖራችኋል። አሃ ይህንን ውሳኔ ወስኜ እንዲህ አይነት ተአምር መጣብኝ፣ ከዛ በኋላ እንደዚህ አይነት ውሳኔ መወሰን እንደሌለብኝ ተማርኩ ብላችሁ የምታልፉት ነው። በተቻላችሁ አቅም ወደ ዲሲሽን ወይም ወደ ውሳኔ ልትሮጡ ይገባል። በወሰናችሁና ቶሎ በሄዳችሁ ቁጥር የተሻለ ነው። እስከዚህ አብራችሁን ስለቆያችሁ እናመሰግናለን። በሌላ ቪዲዮ እስክንገናኝ መልካም ሳምንት።